አትፍራ፣ አትፍሪ፣ አትፍሩ። ለምን? ዘፍጥረት 15 ከ1-8 ያለ ቃል ነው። እንደዚህ ይላል፣ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ። እስቲ አልፈራም በሉ እስቲ። እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ወይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደመስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤት የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ የሰጋህበት አይወርስም፣ ነገር ግን ከጉልበት የሚወጣው ይወርሳል። ወደ ሜዳም አወጣሁና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንዲህ ይሆናል። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት እያለ ይናገራል። አትፍራ። ቃሉ ሲጀምር እንደሰማችሁት ከዚህም ነገር በኋላ ነው የሚለው። ስለዚህ ከዚህ በፊት አንድ የተከናወነ ነገር አለ ማለት ነው። ምንድን ነው ስንል እግዚአብሔር ከዘርህ ከዘመዶች ከወገን ተለይተ ውጣ ባለው ጊዜ አብርሃም ግን አንድ ሰው አስከትሎ ወጣ፣ ያጎቱን ልጅ ሎጥን። ከዛ በኋላ አብረው በሚኖሩ ሰዓት እግዚአብሔርን በባረካቸው ሰዓት የአብርሃምና የሎጥ ሎሌዎች ተጣሉ። የዛን ጊዜ መለያየትን እንደ አማራጭ መጥቶ አብርሃም እንደዚህ አለ፣ እንለያይ፣ አንተ ይህን ብትወስድ እኔ እወስዳለሁ፣ አንተ የኛውን መንገድ ብትይዝ እኔ የኛውን ይዛለሁ፣ ስለዚህ ችግር የለብኝም አለ። አንድ ነገር ልንገራችሁ፣ የሆነ እኛ በስጋ አይናችን የመረጥነው ሳይሆን እግዚአብሔር ያለበት ምድረ በዳው እሱ ያዋጣል ከእግዚአብሔር ጋር እና ከዛም በኋላ ከተለያዩ በኋላ ወሬኞች መጥተው ለአብርሃም ነገሩት ይላል። ምን? ያጎት ልጅ ሎጥ ተማርኳል፣ መጥተው ነገሥታቶች ወስደውታል፣ ስለዚህ እርዳው አሉት። ወደ 318 የሚጠጉ ሎሌዎችን ይዞ ሄዶ አስተባብሮ ወረደባቸው፣ መታቸው፣ ድል አድርጎ ተመለሰ። ይሄንን ሲሰማ ምን ይጠበቃል ከተባለ እግዚአብሔር ይመስገን ተብሎ ፌሽታ ተደርጎ ድግስ ተደግሶ በሚቀመጥበት ሰዓት ሰውየው ግን ምንን ትሰጠኛለህ? እኔ ያለ ልጅ ቀርቻለሁ። በቤት ያለው የደመስቆ ሰው ኤሌዘር ሊወርሰኝ ነው። ደረስኩ ልወርስ ነው እያለ ከእኔ ጋር ጫማ እየተለካካ ነው። እኔን ደግሞ ተስፋ ቃል ገብተልኛል ልጅ እንደምትሰጠኝ፣ ከአብራኬ የሚወጣ ልጅ አልሰጠኸኝም። ተናግረኸኝ ጠበቅኩ፣ የለም። ስጋት አለኝ። ምንድነው ስጋት? የነገ ስጋት፣ የሚወርሰኝ ስጋት አለኝ። እግዚአብሔር ግን እንደዚህ ያለው አትፍራ። ፍርሃት አንደኛው መንፈስ ነው። ሁለተኛው የብዙ በሽታዎች ምንጭ ነው። ኦኬ። ፍርሃት የእምነትም ተቃራኒ ነው። በመጽሐፍ ቅዱስ ደግሞ ወደ 365 ጊዜ አትፍራ እና ከአትፍራ ጋር የሚያያዝ ቃል ተጠቅሷል። በሚያስፈራራ ዓለም ውስጥ ስላለን ለእያንዳንዱ ቀን የሚሆን ክኒን ተሰጥቶናል ማለት ነው። አትፍሩ የሚል ለምንድን ነው የማንፈራው? በሶስት ምክንያት። አንድ፣ እግዚአብሔር ጋሻችን ስለሆነ። ጋሻ መከለያ ነው። ጋሻ ከተወረወረ ጦር ማምለጫ ነው። ከተወረወረ ፍላጻ ማምለጫ ነው። እማንፈራው ነገሩ ስለማያስፈራ ሳይሆን እግዚአብሔር ከለላችን መጠጊያችን ስለሆነ ነው። ሁለት፣ ዋጋህ ታላቅ ነው ይላል። ወይም ደግሞ በአዲሱ ትርጉም ዋጋ እኔ ነኝ ይላል። የእኛ ዋጋ ራሱ እግዚአብሔር ስለሆነ በዋጋ ተገዝታችኋልና የራሳችሁ አይደላችሁም እንደሚል ራሱ በደሙ የገዛን ስለሆነ የእኛ ዋጋችን በተራ ነገር ስለማይለካ አንፈራ። ሶስተኛው ማንፈራበት ምክንያት የፈራኸው አይወርስህም ነው።
በምድር ላይ ይሄ ይደርሳል፣ ይሄ ይመጣል፣ ይሄ ይሆናል ብለን የምንሰጋዋል። ሰይጣንም አንዱ ትላንትናን እያነሳ ይወቅሰናል፣ ሁለተኛው ነገን እያሳሰበ ያስፈራራናል። ፍርሃት ያለ ነገር ነው። ግን አንድ ነገር ልንገራችሁ፣ የእግዚአብሔር እስከሆናችሁ ድረስ እግዚአብሔር ለፈራችሁት ነገር አሳልፎ አይሰጣችሁ፣ ለሰጋችሁት ነገር አሳልፎ አይሰጣችሁ። ስለዚህ አትፍሩ። ለምን ብሎ ታውቃላችሁ? እግዚአብሔር አሳልፎ አይሰጣችሁ፣ የፈራችሁት አይወርሳችሁ። እና ምን ላድርግ ካላችሁኝ፣ አብርሃም የሚሰጋው የሆነ ክፍል ውስጥ ሆኖ ነው፣ የሆነ ድንኳን ውስጥ ሆኖ ነው። እግዚአብሔርም ከዛ ድንኳን ውስጥ አወጣውና ወደ ላይ አለው፣ ወደ ባህር አሸዋ ተመልከት አለው። ምን እናድርግ ካላችሁኝ፣ እይታችሁን፣ ፖዚሽናችሁን፣ አቅጣጫችሁን ለውጡ። እግዚአብሔር በሚያይበት እዩ። እኛ የምንሰጋው ዛሬ እጃችን ላይ ያለውን ማስረጃ አይተን በቃ አይሆንም፣ አይሳካም፣ በቃ ሁሉም ነገር ፌል አድርጓል ነው የምንለው። እግዚአብሔር ግን የሚያየው እንደ አሸዋ የበዛ እንደ ከዋክብት የበዛ የደመቀ በእኛ ሊሰራ ያለውን ትልቅ አጀንዳ ነውና አትፍሩ። እይታችሁን አስተካክሉት። ብቻ እግዚአብሔር በሚያየው መነጽር ማየት አብዙ። እንደዛ ይሆንላችሁ። አትፍሩ፣ ዋጋችሁ እጅግ ታላቅ ነው። አትፍሩ፣ እግዚአብሔር ጋሻችሁ ነው። አትፍሩ፣ የፈራችሁት አይወርሳችሁም። እግዚአብሔር ያለው ይወርሳችኋል። አሜን። ተባረኩ፣ ተከናወኑ።